ዛሬ መደመጥ የለም። ተማሪው አስተማሪውን አያደምጠውም፣ አስተማሪው ተማሪውን አያደምጠውም። ቤተሰብ ቤተሰብን አያደምጥም። እንደገና ሌላውም በየማዕረጉና በየደረጃው ያለው ነገር መደማመጥ የሚለው ኃይል ከውስጣቸው ይወሰዳል። አንዱን አንዱ አድምጦ አንዱ ለአንዱ በረከት የሚሆንበትን እድል ከማጫው ክፍል ውስጥ አንደኛው ክፉ መንፈስ ጆሮአችንን መዝጋት ነው። ለሱ የሆነውን ነገር ብቻ ይከፍትልናል። ለጠማማ ነገር ይከፍትልናል፣ ለበጎ ነገር አይከፍትልንም። መልካም ድምጾች ለማስተላለፍ አንታደልም። ሰሚውም አሰሚውም ክፉ ነገር ላይ ብቻ ትኩረት እንዲሰጥ ያደርጋል። ይሄ ከእርግማን ኃይል ውስጥ የመጀመሪያው ትልቁ የውድቀት ምልክት፣ የመተላለፊያው መንገድ አንደኛ ታሪክ ውስጥ አለመደመጥ ነው።